ዩቲዩብ ለመጀመር እያሰባችሁ ያላችሁ ዩቲዩብ የጀመራችሁ እንዲሁም ዩቲዩብ ለመጀመር ከዛሬ ነገ ጀምራለሁ እያላችሁ ላላችሁ ዩቲዩብ ጀምራችሁ ስትራግል በማድረግ ላይ ላላችሁ እንዲሁም ዩቲዩብ ጀምራችሁ እየሰራችሁ ላላችሁ ይሄ ቪዲዮ ለእናንተ ተመልካቾቼ የዛሬው ቪዲዮ እንግዲህ የሚሆነው ዩቲዩብ ላይ መስራት ለምትፈልጉ እንዲሁም ለጀምራችሁ ስትራግል እያደረጋችሁ ላላችሁ ቻናላችሁ አላድግ ላለ በሙሉ እንኳን ደህና መጣችሁ። this is the right place። ዛሬ የምነግራችሁ ዩቲዩብ ያሻሻላቸው አዳዲስ አስገራሚ ህጎች አሉ። በጣም ጨዋታ ቀያሪ የተባሉ ህጎች አሉ። እነሱን ህጎች ለማሳያችሁ ዩቲዩብ ያሻሻላቸውን ህጎችና እንደገና ደግሞ እስከ መጨረሻው ስትቆዩ የምታገኙት ዩቲዩብ ላይ ገንዘብ ማግኛ ቪዲዮ በመስራት ብቻ ሳይሆን ሌሎች 6 ገንዘብ ማግኛ የተለያየ አማራጮች ዩቲዩብ ላይ አሉ። እንግዲህ ዩቲዩብን እንዴት ቢዝነስ ማድረግ ይቻላል የሚለውን ዛሬ ከኦንላይን ቢዝነሶች አንዱ የሆነውን ዩቲዩብን በደንብ አድርገን እናየዋለን ማለት ነው። የመጀመሪያው እንግዲህ ህጎቹን ነው የምንመለከተው። ወደ ህጎቹ ከመሄዳችን በፊት የመጀመሪያው የዚህ ቪዲዮ ህግ ሰብስክራይብ አድርጉ የኔን ቻናል፣ የደወል ምልክቱን ተጫኑ፣ ይሄን ቪዲዮ ላይክ ማድረግ አትርሱ። ዩቲዩብ ወደ አሻሻላቸው አዳዲስ ህጎችና የምነግራችሁ ቲፖች ይላል። አንደኛው ዩቲዩብ ያሻሻለው ህግ በጣም አስገራሚ ነው። ምክንያቱም ብዙ ሰዎች ዩቲዩበሮች ዩቲዩብ ሲጀምሩ የመጀመሪያው የሚያስቸግራቸው ነገር የመጀመሪያው 1000 ሰብስክራይበር ነበር። 1000 ሰብስክራይበር ካላገኛችሁ በስተቀር ቪዲዮ ብትጭኑ ቪዲዮቻችሁ ሞኔታይዝ ሆነው ገንዘብ ማግኘት አትችሉም ነበር። አሁን ግን ዩቲዩብ ይህንን ህግ አሻሽሎት ከ1000 ሰብስክራይበር ወደ 500 ሰብስክራይበር ዝቅ አድርጎታል። በጣም ጌም ቼንጀር። ኦኬ፣ ሌላው ደግሞ 1000 ሰብስክራይበር እና 4000 ዋች ሃወር ወይም የእይታ ሰዓት ማግኘት ነበረባችሁ ዩቲዩብ ላይ ሞኔታይዝ ለመደረግ። ያኛው ከ1000 ወደ 500 እንዳመጣ ዩቲዩብ አሁን ደግሞ 1000 ሰዓት አንስቶ ከ4000 ሰዓት ወደ 3000 ሰዓት ዝቅ አድርጎታል። ሌላኛው ደግሞ አንድ ግዴታ አስቀምጧል። ከዚህ በፊት እንግዲህ ዩቲዩብ እኔ ስጀምር እንዳልኳችሁ ዩቲዩብ ዝም ብላችሁ እንደዚህ አይነት ቅርጥስዮ ይህንን አደርጋችሁ ይህንን ሞልታችሁ የሚባል ነገር አልነበረም። ጀስት ቪዲዮ አፕሎድ አድርጋችሁ ወዲያው ሞኔታይዝ ሆናችሁ ትጀምሩ ነበር። አሁን ግን በየጊዜው ሁኔታዎች ሲቀያየሩ ህጎች እየከበዱ እየጠበቁ እየላሉ ይሄዳሉ ማለት ነው። ከዚህ በፊት አንድ ቪዲዮም ዩቲዩብ ላይ ጭናችሁ 1000 ሰብስክራይበር እና 4000 ሰዓት የምትሞሉ ከሆነ ሞኔታይዝ ይሆን ነበረ። ነገር ግን እነዚህን የሞኔታይዜሽን አማራጮች ሲቀንስ አብሮ ዩቲዩብ አንድ ግዴታ አስቀምጧል። ይኸው ሚኒመም 3 ቪዲዮ መጫን ያለባችሁ። ሰብስክራይበሮቻችሁ 5000 10000 ቢሆኑ ዋች አወራችሁ 60000 100000 ቢገባ it doesn't matter 3 ቪዲዮ መጫን የግድ ይላችኋል። ስለዚህ ሚኒመም 3 ቪዲዮ መጫን አለባችሁ ማለት ነው ሞኔታይዝ ለመደረግ። ሌላኛው ደግሞ እነዚህን ሁሉ ለማሟላት ፈቃደኛ አይደለሁም ካላችሁና 500 ሰብስክራይበርም ከባድ ከሆነ እንዲሁም 3000 የእይታ ሰዓትም በጣም ከባድ ነው ካላችሁ ሌላኛው በዩቲዩብ ሾርት ሞኔታይዝ የምትሆኑበትን አማራጭ በቅርቡ ደግሞ ዩቲዩብ አስተዋውቋል። ዩቲዩብ ሾርት ማለት ከ1 ደቂቃ ያነሱ አጫጭር ቪዲዮዎች ዩቲዩብ ላይ መልቀቅ፣ ልክ the same thing እንደ ቲክታክ ማለት ነው። ልክ እንደሁለቱ ማለት ነው። ሁለቱ አካላት አንድ አይነት የሆነ ፕላትፎርም ኦልሞስት እየገነቡ ነው። ስለዚህ ልክ ቲክታክ ላይ የምትጭኑት አይነት ከ1 ደቂቃ በታች የሆነ ቪዲዮዎችን ዩቲዩብ ላይ መጫን አለባችሁ ማለት ነው። እነዚህ የምትጭኗቸው ዩቲዩብ ሾርት ቪዲዮዎች በ90 ቀናት ውስጥ ወይም በ3 ወር ውስጥ በእነዚህ ጊዜ ገደብ ውስጥ ከ3 ሚሊዮን የእይታ በላይ ካገኛችሁ በአጭር ጊዜ ሞኔታይዝ መሆን ትችላላችሁ። የግድ 500 ሰብስክራይበር ምናምን መሙላት አይጠበቅባችሁ ማለት ነው። 3 ሚሊዮን ቪው ለሾርት ማለት በጣም ትንሽ ነው። ምክንያቱም ዩቲዩብ እንዳልኳችሁ ከቲክታክ ጋር ከፍተኛ ውድድር ውስጥ ገብቷል። ስለዚህ ይህንን ውድድር ለማሸነፍ አጫጭር ቪዲዮዎችን በአጭር ጊዜ ቡስት እያደረጋቸው ነው። ቶሎ የመታየት እድላቸው በጣም ሰፊ ነው። ስለዚህ አጫጭር ቪዲዮዎችን ከ1 ደቂቃ በታች የሆኑ ለቲክቶክ እንደምትሰሩት ሁሉ ለዩቲዩብ በመስራት አፕሎድ ቶሎ በፍጥነት በማድረግ 3 ሚሊዮን ቪው ለማግኘት መጣር ማለት ነው። 3 ሚሊዮን ካገኛችሁ ዌልካም ቱ ሃው ወደ ሀብ። ሌላኛው እንግዲህ ያሻሻላቸው ህጎች እነዚህ ናቸው። የተሻሻሉት በጣም ቤስት እና ጌም ቼንጀር የሆኑ ናቸው። በተለይ ሞኔታይዝ ለመሆን እየተንደረደራችሁ ያላችሁ። ነገር ግን ቁም ነገሩ ሞኔታይዝ መሆን አይደለም። አሁን ቀጥሎ ማሳያችሁ 6 የተለያዩ የገንዘብ ማግኛ አማራጮች አሉ ዩቲዩብ ላይ which is እኛ ሀገር ሲሰራ እስካሁን አላየሁትም። የተወሰኑት ብቻ ናቸው ጥቅም ላይ ውለው ያየኋቸው ማለት ነው። ስለዚህ እነሱ መቅደም ተከተል ነው ያለ። ግን የመጀመሪያው ነገር ሁላችሁም ልታውቁት የሚገባው ነገር ሞኔታይዝ ሆናችሁ ማለት ወዲያው ወደ ሀብት መጣችሁ ማለት አይደለም። በሂደት ነው። ገንዘብ ዩቲዩብ ላይ በብዛት ጀነሬት የምታደርጉት በሂደት በቪዲዮአችሁ ርዝማኔ። ከዚህ በኋላ የምሰራላችሁ ሌላ ቪዲዮ አለ። ይሄንን ቻናል ሰብስክራይብ ማድረጋችሁ የሚጠቅመው ለዚህ ነው። ምክንያቱም በየጊዜው የዩቲዩብ በጣም ጠቃሚ ቲፖችን ለቃለሁ። ዩቲዩብ ላይ የምታገኙት ገንዘብ እንዴት እንዲበዛ ማድረግ እንደምትችሉ፣ ምን አይነት ቪዲዮዎች ብትሰሩ፣ ምን አይነት ቪዲዮዎች ላይ ብታተኩሩ በጣም ጥሩ የሆነ ረቨኑ ጀነሬት ማድረግ እንደምትችሉ በደንብ በሰፊው ሌላ ቪዲዮ ሰራላችኋለሁ። እንዲሁም እንዴት የእናንተን ተሰጥኦ ማወቅ እንደምትችሉ፣ ምን አይነት ቪዲዮዎች መስራት እንደምትችሉ፣ ከእናንተ ጋር
ምን አይነት ቪዲዮ እንደሚሄድ እንዴት በቀላሉ ማወቅ እንደምትችሉ ከዚህ በኋላ ተከታታይ ቪዲዮዎች እሰራላችኋለሁ። የዛሬው ግን አንድ ማረጋግጥላችሁ ነገር ሞኔታይዝ ሆናችሁ ማለት ኦቨርናይት በጣም ብዙ ብር አገኛችሁ ምናምን ማለት አይደለም። የቪዲዮአችሁን ብዛት ይወስናል። በየጊዜው የምትለቋቸው ቪዲዮዎች፣ የእይታ ሰዓቶቻቸው፣ የምትታዩበት ሀገር በራሱ ይወስነዋል። ስለዚህ እነዚህ ሁሉ በገበያችሁ ላይ ኢምፓክት ያላቸው ናቸው። ስለዚህ ይሄንን አብራርተን በሌላ ጊዜ ብንመለከተው ይሻላል። አሁን ወደዚህኛው እንመለስና 6ቱን የገንዘብ ማግኛ አማራጮች ላሳያችሁ። አንደኛው ዩቲዩብ አድ እና ዩቲዩብ ፕሪሚየም ይባላሉ። ከሁለቱ ነው ገንዘብ የምታገኙት። ዩቲዩብ አድ ማለት ያው ሁላችንም የምንጠቀምበት መሰረታዊው በመላው ዓለም የሚታወቀው ከዩቲዩብ ገንዘብ የምታገኙበት አማራጭ ነው። ይሄውም ማለት እናንተ ቪዲዮ ትሰራላችሁ። ለምሳሌ ይህንን ቪዲዮ እያያችሁ ነው እንበል። ይህን ቪዲዮ ነው የሰራው። ይህን ቪዲዮ ዩቲዩብ ላይ ስጭነው እናንተ በያላችሁበት ሀገር በያላችሁበት ቦታ ኢትዮጵያ ውስጥ ኦፍ ኮርስ ብዙ ማስታወቂያ አይመጣም። ምክንያቱም ኢትዮጵያ ውስጥ ማስታወቂያቸው እንዲታይ የሚከፍሉ ድርጅቶች ብዙ የሉም። ስለዚህ ዩቲዩብ ስናይ ብዙ ማስታወቂያ አይረብሸንም፣ ወይም ዩቲዩብ ላይ ማስታወቂያ እናይ። ከዩቲዩብ በማስታወቂያ ገንዘብ የምናገኘው ልክ ቪዲዮዎችን እናንተ እያያችሁ ባላችሁበት ሰዓት በየመሃሉ የሚመጡ ማስታወቂያዎች አሉ። የተለያዩ ካምፓኒዎች እነዛ ማስታወቂያዎች ጋር ከዩቲዩብ ፕላትፎርም ጋር እንካፈላለን። እነዛ ማስታወቂያ ድርጅቶች የሚከፍሉትን ገንዘብ ማለት ነው። ስለዚህ በቀላሉ ከዚህ አድ ሬቨኑ ጀነሬት ማድረግ ትችላላችሁ ገንዘብ። ሌላኛው ዩቲዩብ ፕሪሚየም ነው። ዩቲዩብ ፕሪሚየም ደግሞ በቅርብ ጊዜ የተዋወቀ ነገር ነው። ምንድነው ፕሪሚየም ማድረግ? ለምሳሌ በውጭ ሀገራት የምትኖሩ ታውቁታላችሁ። ዩቲዩብ ስትጠቀሙ ማስታወቂያ በጣም ነው ባዘር የሚያደርገው። ምክንያቱም በየጊዜው ማስታወቂያ ይመጣል። እናንተ እያያችሁ የሆነ በጣም መሳጭ ቪዲዮ እያያችሁ በየመሃሉ ማስታወቂያ ይመጣል። ስለዚህ ያ ዩዘር ወይም ያ ተጠቃሚ የዩቲዩብ ተጠቃሚ ቪዲዮ በሚያይበት ሰዓት ምንም አይነት ማስታወቂያ እንዳይመጣለት ከፈለገ ምንድነው የሚያደርገው? የመጀመሪያው ፕሪሚየም በመሆን ይከፍላል። አይ ቲንክ $10 ይመስለኛል በወር $10 ይከፍላል። ከዛ በኋላ ማስታወቂያዎች ምንም አይነት ማስታወቂያ ከወር እስከ ወር አያይም። ለአንድ ወር $10 ያስከፍለዋል። ዩቲዩብ ደግሞ ማስታወቂያ እየታየ ስላልሆነ ለዛ ቪዲዮ ከዛ ተጠቃሚ የሚያገኘውን $10 ከእናንተ ጋር ይካፈላል። ምክንያቱም እናንተ ቪዲዮ ሲታይ ማስታወቂያ አይመጣም። ስለዚህ ጀነሬት የምታደርጉት ከፕሪሚየም ይሆናል ማለት ነው። የመጀመሪያው አማራጭ ከአድ ሬቨኑ እና ከፕሪሚየም ከዩቲዩብ ፕሪሚየም እነዚህ ሁለቱ ተሰልተው ገቢያችሁ ለኪሳችሁ ይገባል ማለት ነው። ብዙ ሰዎች ማስታወቂያ ማየት ስለማይፈልጉ አሁን ላይ የፕሪሚየም ተጠቃሚ ይሁኑ እየመጡ ነው። ሁለተኛው ደግሞ ሾርት አዶች ናቸው። ሾርት ለምሳሌ ቅድም እንዳልኳችሁ የዩቲዩብ አጫጭር ቪዲዮዎች ወይም ሾርት ቪዲዮዎችን አሁን ላይ በጣም ቫይራል እየሆኑ ስለመጡ በዛው ላይ የሾርት አዶች ተጀምረዋል። ስለዚህ ከሾርት አዶችም በአጫጭር ቪዲዮቻችሁ በቀላሉ ገንዘብ ማግኘት የምትችሉበት አማራጭ ነው ሁለተኛው። ሶስተኛውና ቤስት የሆነ አማራጭ ደግሞ ሜምበርሺፕ ነው። ሜምበርሺፕ ማለት ደግሞ ሰዎች ለምሳሌ የአንድ ድርጅት አባል እንደሚሆኑት አሁን በአሜሪካን ሀገር እንደ ካስኮ፣ ሳምስ ክለብ የመሳሰሉ ሱቆች አሉ። ሰዎች የዛ ሱቅ ደንበኛ ወይም ደግሞ የዛ ሱቅ ገብተው ለመገልገል ሜምበርሺፕ ካርድ ይወስዳሉ፣ ወይም ከፍለው ሜምበርሺፕ አባልነት ካርዳቸውን ይወስዳሉ። ስለዚህ የአባልነት ካርድ ያለው ብቻ ነው በነዛ ሱቆች መገበያየት የሚችለው። በሴም ቲንግ ዩቲዩብ ላይ ሜምበርሺፕ የሚባል ነገር አለ። ያን ቻናል በጣም ከወደዱት ሰዎች ለነዛ ሰዎች ብቻ የሚሆን ቪዲዮ እየሰራችሁ ሜምበርሺፕ የከፈሉ ብቻ የሚያዩት ይሆናል ማለት ነው። ስለዚህ በሜምበርሺፕ በቀላሉ ገንዘብ ማግኘት ትችላላችሁ ማለት ነው። ሌላኛው በጣም የሚገርመውን ነገር ልንገራችሁ። ለሁለት ነገር ልትጠቀሙበት ትችላላችሁ። አንደኛው በውጭ ሀገሮች እንዳየሁት በተለይ የውጭ ዩቲዩበሮች ምን ያደርጋሉ? በጣም ጥሩ የሆነ ቪዲዮ ይሰሩና በጥሩ ኳሊቲ ጥሩ የሆነ አይዲያ ምናምን ፕሮዲውስ ያደርጉና ያንን ቪዲዮ አፕሎድ ያደርጉትና ቪዲዮ ሪሊዝ ከመደረጉ ዩቲዩብ ላይ ከመውጣቱ በፊት እነሱ ዩቲዩብ ለሜምበርሺፖቻቸው ብቻ ለ20 ቀን ለ30 ቀን ለብቻ ያሳያቸዋል። ስለዚህ ቀድመው እነዛ የዩቲዩብ ሜምበርሺፕ አባላት ቀድመው ያንን ቪዲዮ ያያሉ ማለት ነው። ስለዚህ ይሄ አገልግሎት አለ። እንደዛ በማድረግ ተጨማሪ ገንዘቦችን ጀነሬት ያደርጋሉ። እንበልና 1 ሚሊዮን ፎሎወር ያለው ሰው $1 ሜምበርሺፕ ቢከፍትና 1000 ሰዎች ሜምበርሺፕ ቢገዙት $1000 የማይቋረጥ በየወሩ የሚያገኘው ገቢ አለው ማለት ነው። ስለዚህ ይሄ ማለት የእናንተን ተሳትፎ፣ የእናንተ የመስራት አቅም፣ የእናንተ ከኦዲየንስ ጋር ያላችሁ ኢንተራክሽን በጣም ወሳኝ መሆኑን አትርሱ። ምክንያቱም ሰዎች ለእናንተ ገንዘብ ለመስጠት የሚያስገድዳቸው ደረጃ ድረስ መወደድ መስራት መቻል አለባችሁ ማለት ነው። ስለዚህ ሜምበርሺፕ በማድረግ ቋሚ ገንዘብ ልክ ከዩቲዩብ ከምታገኙት በተጨማሪ ቋሚ ገንዘብ ከነሱ ማግኘት ትችላላችሁ። አራተኛው ደግሞ ሱፐር ቻት ነው። ሱፐር ቻት፣ ሱፐር ታንክስ የሚባሉ ደግሞ አማራጮች አሉ። እነዚህ ደግሞ ሰዎች ልክ ቲፕ እንደሚያደርጉት ማለት ነው። ለምሳሌ ካፌ ገብታችሁ ጥሩ ቡና ጠጥታችሁ አስተናጋጁ ጥሩ አድርጎ ካስተናገዳችሁ ለአስተናጋጁ ቲፕ ትሰጡታላችሁ። ልክ እንደዛው ይሄም ሱፐር ታንክስ፣ ሱፐር ቻት የሚባሉ ላይቭ ላይ በምትሆኑበት ሰዓት በተለይ ከተመልካቾቻችሁ ጋር በምታወሩ ሰዓት ዩቲዩብ ላይ ላይቭ ገብታችሁ በምትነጋገሩ ሰዓት በዚያ ጊዜ ሰዎች በሱፐር ታንክስ እናንተን ቴንክ ዩ ይሏቸዋል ማለት ነው። ለዚህም ደግሞ ኮሚኒቲን የሚያሳትፍ የተለያዩ አሪፍ ስራዎች ስትሰሩ ሰዎች ሞር ለእናንተ ገንዘብ ለማስጠት ብዙ አይጨነቁም ማለት ነው። አምስተኛው ደግሞ ዩቲዩብ ሾፒንግ ነው።
ይሄኛው ደግሞ ሾፒንግ እንግዲህ ኦንላይን ሾፒንግ ከቅርብ ጊዜ ወዲህ በጣም ዓለም ላይ በጣም እየገነገነ እንበለው የመጣ ነገር ነው ማለት ይቻላል። ምክንያቱም በጣም የኦንላይን ትሬዱ በጣም እየጨመረ እየመጣ ነው። በጣም ኦንላይን ላይ ኢንቨስት የሚያደርጉ ሰዎች እየበዙ እየመጡ ነው። ስለዚህ ይሄ ሁሉ እንዳለ ሆኖ ዩቲዩብ በቅርቡ ያስተዋወቀው የዩቲዩብ ሾፒንግ ሲስተም ነው። ስለዚህ አሁን ላይ ዩቲዩብ ላይ እቃ መሸጥ ይቻላል። ስለዚህ እናንተ ክሬተር ሆናችሁ ዩቲዩብ ላይ እቃ በመሸጥ እቃ በመግዛት መተዳደር ትችላላችሁ ማለት ነው። ስለዚህ የሆኑ አሮጌ እቃዎችን እየገዛችሁ አድሳችሁ ሊሆን ይችላል ቤታችሁ ሪኒው አድርጋችሁ ያንን ትቀርጹትና ቪዲዮ ፖስት ታደርጋላችሁ። ከዛ ያንን ሪኒው እንዴት እቃውን እንዳደረጋችሁ ታሳይታችሁ ይሄው ሪኒው ያደረኩትን መግዛት የምትፈልጉ ከስር ባለው ሊንክ መግዛት ትችላላችሁ ማለት ትችላላችሁ። ትልልቅ ብራንድ ያላቸው ምርቶች መሸጥ ትችላላችሁ። እንደገና የሾፒፋይ ስቶሮች ካሏችሁ ኦንላይን ሾፒንግ ላይ የምትሰሩ ከሆነ ከዩቲዩብ ጋር ቀጥታ በማገናኘት ዩቲዩብ ላይም እቃዎቻችሁን መሸጥ ትችላላችሁ። ቤስት ኦፖርቹኒቲ ነው የሚለው። ይሄንን ሙሉ ኮርሱን የምትፈልጉ ኮመንት ላይ አሳውቁኝ። ሙሉ ኮርሱን አሳያችኋለሁ። በጣም የሚገርም ነው። ጌም ቼንጀር። ስድስተኛው ደግሞ ብራንድ ኮኔክት ነው። ይሄ በጣም ነው የምወደው። በጣም አሪፍ የቢዝነስ ኦፖርቹኒቲ ነው። ይሄም እንግዲህ እንዳላችሁበት ሀገር እንደምትጠቀሙት ቋንቋ እንደ ወቅቱ ይወሰናል። ይህንን ከራሴ ጋር በተገናኘ ምሳሌ አሳያቸዋለሁ። ብራንድ ኮኔክት ማለት በቀላሉ ምንድነው? አንድ ድርጅት አለ፣ ምርቱን አገልግሎቱን መሸጥ የሚፈልግ ድርጅት። ያ ድርጅት ከዚህ በፊት ዩቲዩብ ላይ የምትለቁት ቪዲዮ ላይ አድ ይለቅ ነበረ። ነገር ግን ይሄ ደግሞ ቀጥታ ራሱ ብራንዱ ወይም ደግሞ ራሱ ካምፓኒው ቀጥታ እናንተን የሚያገኝበት አማራጭ ነው። ቀጥታ ስለምርቱ ስለ አገልግሎቱ ያብራራላችሁና ቀጥታ ክፍያችሁንም ወደ ገንዘባችሁ ነው የሚከተው። ይሄም ማለት ቪዲዮአችሁ ከመጀመሩ ከ10 ሰከንድ ወይ 15 ሰከንድ በፊት ስለዛ ካምፓኒ 10 ሰከንድ 15 ሰከንድ እንደዚህ ብላችሁ መናገር ማለት ነው። የራሴን ኤክስፒሪየንስ ነግራችሁ ከዚህ በፊት ኢትዮጵያ ውስጥ ኢንተርኔት ተዘግቶ ነበር፣ ታስታውሳላችሁ። ኢንተርኔት ተዘግቶ በነበረበት ጊዜ ሁለት የቪፒኤን ሶፍትዌር አምራች ድርጅቶች ኮንታክት አድርገው ነበር። ምክንያቱም የኔ ቪዲዮ የሚታየው አብዛኛው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ደግሞ በርካታ የቪፒኤን ተጠቃሚዎች ነበሩ። ሁሉም ኦልሞስት ቪፒኤን ተጠቃሚ ነበር። ስለዚህ ያንን ሲመለከቱ ቀጥታ ኮንታክት አድርገው ነበረ። አንደኛው ድርጅት አንድ ቪዲዮ ላይ ለ10 ሰከንድ ብቻ ሜንሽን እንዳደርግለት ወይም ይሄን ቪፒኤን ተጠቀሙ ሊንኩን ኮሜንት ላይ አስቀምጬላችኋለሁ እንድል $500 ኦፈር ያደረገው ለ10 ሰከንድ $500 ምቱት እንግዲህ እና በጣም አሪፍ የሆነ ኦፖርቹኒቲ ነው። በጣም ብዙ ሰዎች በዚህ ገንዘብ ጀነሬት ማድረግ ይችላሉ። በተለይ ሴቶች ከመዋቢያ ቁሳቁስ ጋር ምናምን የምትሰሩ ሰዎች ኦፖርቹኒቲው በጣም አሪፍ ነው፣ ተጠቀሙበት። በእነዚህ 6 አማራጮች እንግዲህ ገንዘብ ማግኘት ትችላላችሁ። ዘ ኦንሊ ቲንግ የሚወሰነው በእናንተ አክቲቪቲ፣ በእናንተ ፓሽን፣ በእናንተ ጉብዝና፣ በእናንተ ችሎታ፣ በእናንተ ፈጣንነት የሚወሰን ነው ማለት ነው። በቀጣይ ደግሞ ስለ ኢንስታግራም ላይ እንዴት ገንዘብ ጀነሬት ማድረግ እንደምትችሉ አሳያችኋለሁ። ለእኔም የበሩልኝን አማራጮች ማለት ነው። ይመቻችሁ። ወዳችኋለሁ። በኔክስት ቪዲዮ እንገናኝ። ባይ